ሰላም 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 ውድና የተከበራችሁት የዙዙ አበራ ቲቪ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አለው እኔ እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ፣ ሁሉ አማን ነው እና ውድና የተከበራችሁት ዛሬ ያጋጠመኝን ነገር ነው የምነግራችሁ። በጣም 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 የሰው ቤት ክፉ ነው መቼም እና ዛሬም ደግሞ ያጋጠመኝ ነገር ምን መሰላችሁ? እኔ አሮጊቶ ነው የምጠብቀው እና እኔና እሷ ብቻ ነን ያለነው። ከዛ አሮጊቷ ደግሞ ወደ ልጅቷ ቤት እመጣለሁ አለች። ከዛ ልጅቷ ቤት መጣን። ከመጣና አሁን እዚህ 15 ቀን ሆኖናል። ወደ ቤት አልሄድንም። ትንሽ ልጅቷ በጣም ጨን ያለች ናት። ስልክ መያዝ አይቻልም፣ ስልክ ማውራት አይቻልም። በቃ ማታ ማታ ክፍል በቃ ልንተኛ በቃ ስንል ወደ ክላሳችን ስንገባ ብቻ ስልክ ይፈቀዳል። ከዛ ውጪ ስልክ አይፈቀድም። እኔ ደግሞ እዛ ሲሆን የራሴ ክፍል አለኝ፣ በራሴ ክፍል ነው የምተኛው። አሮጊቷም ደግሞ በራሷ ክፍል ነው የምትተኛው። እዚህ ግን አሁን ከአሮጊቷ ጋር አንድ ላይ ነው የምተኛው። ሽንት ስትነሳ ይዤ ወደ ሽንት ቤት እሄዳለሁ፣ ከሽንት ቤት እመላልሳታለሁ። ደግሞ ለሰላት እሷ ደግሞ ስትነሳ ከእሷ ጋር አብሬ እነሳለሁ። የምትፈልገው ነገር አቀብላታለሁ። በቃ የምሬ ነው የምላችሁ። ምን ብዬ ልንገራችሁ? በቃ እንቅልፍ የሚባል ነገር የለም። ቢያንስ እስከሚነጋ ድረስ 3 ጊዜ 4 ጊዜ ትነሳለች፣ ለሽንት ማለት ነው፣ ለሽንት ብቻ። በቃ ትንሽ ከተባለ 3 ጊዜ፣ በዛ ከተባለ 4 ጊዜ ትነሳለች። ብዙ ደግሞ ሽንት መቆጣጠር አትችልም። ቶሎ ካልሄደች ሽንት መቆጣጠር አትችልም። በዛ የተነሳ በቃ ከእሷ ጋር ነው የምተኘው። የምር በቃ በጣም ደክሞኛል፣ በጣም አሞኛል። በቃ የእንቅልፍ ማዛባት መሰለኝ። በቃ ሰውነቴ ሁሉ ዝሏል የምር። እና እሱንም ደግሞ ይሁን ብዬ ችዬ በቃ እያለው ዛሬ ሰራተኛዋ ጋር፣ የእሷ ሰራተኛ አለች ኢንዶኔሽያ ማለት ነው፣ ከእሷ ሰራተኛ ጋር ቆሻሻ ለመጣል ሄድን። ቆሻሻ ማጠያ ቦታ በጣም ሩቅ ነው፣ የምር በጣም ሩቅ ነው። ደግሞ እስፋልት ተሻግረን ነው ቆሻሻ የምንጥለው። ከዛ እኔ ደግሞ አሁን አዛን ስላለ መኪና ብዙ አለ፣ ስለዚህ ከሰላት መልስ ቆሻሻ ይዘን እንሄዳለን። አሁን የመኪና ብዛት አለ ብዬ በኋላ እንጥላለን አልኳት ማለት ነው ልጅቷ። ከዛ በቃ እሪ አሁን ቆሻሻ በቃ እየሸተተ ነው፣ ይዛችሁ ካልሄዳችሁ ምናምን ብላ በቃ ጮኸች። ከዛ ይዘን ሄድን። ከዛ ስንሄድ በቃ እቺ ትንሽ አሁን ሰራተኛዋ ማለት ነው ትንሽ አዲስ ናት። ከመጣች ገና 4 ወሯ ነው። ቋንቋ አትችልም፣ መንገድ አትችልም። በቃ የሆነ በጣም እንትን አዲስ ናት ለሁሉም ነገር ማለት ነው። በዛ የተነሳ በቃ እኔ ፈራው ከሷ ጋር ለመሄድ። በቃ እንደምንም ብዬ ሄድኩ። ከዛ አስፋልት ስንሻገር ስንል በቃ መኪና ሲመጣ ሮጣ ትገባለች። ወይኔ ጌታ ሆይ በቃ ጎትቼ አመልሳታለሁ። አሁንም ደግሞ በቃ ወዲያ ግራ ቀኝ አታይም። በቃ ዝም ብላ ትገባለች። ባለፈውም እንደዛ ስለሆነች እኔ ለሷ ፈሪቼ በቃ ቆሻሻ ለመጣል አልፈለኩም። ከዛ በቃ ካልወሰዳችሁ አለች። እሺ ብዬ ደግሞ ዛሬ የሆነ አስፋልት ሳንሻገር ቀጥታ የሚወስዳለን፣ እዛ ደግሞ ይዘን ሄደን ከዛ ወደ ቤት ስንመለስ ለምን ቆያችሁ? ቆሻሻ እንደወሰዳችሁት እንደጣላችሁት ለምን ተመልሳችሁ አልመጣችሁም? ብላ በቃ ጮኸች። ከዛ እሺ ብዬ እንደምንም ብዬ በቃ እኔም ዝም አልኩት።
ሰራተኛም ደግሞ ዝም አለች። እና ሌላችሁ የፈለኩት ነገር ብኖር ማለት ነው የምር ራሱ አሁን በግሩፕ የተሰጠኝ ስራ ሁሉ ማለት ነው የምር ሽንቴ ሳይመጣ ሁሉ ማለት ነው ሽንት ቤት ገብቼ በሽንት ቤት ነው የሰራሁት። ስልኬ እዛ አስቀምጬ ማለት ነው። እግዚአብሔርን ማታ አልተኛውም ነበረ። ማታ ራሱ ወደ 8 ሰዓት 9 ሰዓት አካባቢ ነው የተኛሁት። ትንሽ ሰራው። ከዛ ደግሞ እየቀረው ሁሉ ሽንት ቤት እየገባው ስልኬን እዛ አስቀምጬ ማለት ነው። በቃ ሽንት ቤት ስልክ እዛ አስቀምጬ እየተመላለስኩ እያየው ደግሞ በብሉቱዝ ኤርፎን እንደዚህ አድርጌ ከሻሽ ጋር እንደዚህ አድርጌ አስሬ ማለት ነው። በቃ እንደዚህ አስሬ እነሱ የሚሉትን የሚያወሩትን ነገር ሁሉ በኤርፎን ይሰማለሁ። ስራዬን ሰራለሁ። ደግሞ ደቂቃ ሲሞላ መጥቼ እዘጋለሁ። ከዛ ደግሞ አሁንም ድጋሚ ደግሞ ያልመጣ ሽንት አሁንም ደግሞ ስልክ ለማየት ማለት ነው ዝም ብዬ ሽንት ቤት ገባለሁ። ከዛ በኋላ ደግሞ ሽንት ቤት ዘግቼ ኮሜንት ጽፌ ላይክ አድርጌ ሰብስክራይብ አድርጌ ተመልሼ እወጣለሁ። አሁንም ደግሞ ሌላ እንትኑን አስቀምጬ ማለት ነው ሌላ ከፍቼ ትቼ ነው የሚሄደው። ከዛ ደቂቃ ሲሞላ በቃ የሆነ የሆድ ቁርጠት እንደያዘው ሰው በሉኝ። በቃ ምን ላድርግ? በቃ ምንም ማድረግ አልቻልኩም። ከዛ እንደምንም ብዬ እግዚአብሔር ይመስገን ሰርቼ ጨረስኩ። ከዚህ በፊት አሁን እኔ ያለሁት ሁለተኛ ቤት ነው። መጀመሪያ የምሰራበት ቤት ትንሽ ሴትዮዋ ደሞዝን ለመክፈል ብር የለንም፣ ስለዚህ ሌላ ቤት ቀይረሽ መስራት ትችያለሽ ብላ ፈቀደችና ሌላ ቤት ቀየርኩ። ከዛ እዛም ራሱ ስሰራ በቃ ልክ እንደዛው ስልክን እየደበኩ ነበር የምሰራው። ከዛ ያ ጊዜ ሁሉ ለፍቼ ደክሜ የሰራሁት ዩቲዩብ ደግሞ ባን ሆነ። ወደ 400 ምናምን ሰብስክራይብ ካደረስኩ በኋላ ባን ሆነ፣ ጠፋ። በጣም አዘንኩ። በጣም ልቤ ተሰበረ። በቃ እንቅልፍ አልተኛም። የዛንም በእንትን በጃማ ነው የምንሰራው። በቃ አልተኛም። የምር ሳልተኛ ሰርቼ ለፍቼ ደክሜ የሴትዮዋ ጩኸት ችዬ ሁሉንም ከለፋው በኋላ በቃ እኔ ባላቀው መንገድ ዩቱብ ጠፋ። አሁንም ደግሞ ተስፋ አልቆረጥኩም። ይሄ ደግሞ ሁለተኛ ዩቱብ የከፈትኩ ማለት ነው። ስለዚህ በእናታችሁ በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። አበረታቱኝ። ብዙ ውጣ ውረድ ውስጥ ነው የምሰራው። ብዙ ቻለንጅ አለ፣ ብዙ እንቅፋት አለ። ያ ሁሉ ችዬ ነው የምሰራው። ስለዚህ ይባካችሁ አሁን ራሱ ትጠራለች ወይ እያልኩ እያየሁ ነው የማወራው። የምር በቃ በጣም ፈራለሁ። የሆነ ሲሪየስ ነገር ናት እና በእናታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ለሌሎች ደግሞ ሼር አድርጉ። አበረታቱኝ። የምር እኔም የእናንተም ሰራለሁ፣ እናንተም ደግሞ የኔን ስሩልኝ። አበረታቱኝ፣ ከጎኔ ሁኑ እና የሰው ቤት መቼም የሰው ነው፣ የሰው ሀገር መቼም ደግሞ የሰው ሀገር ነው። የምር መቼም እንደ ራስ አይሆንም። ስለዚህ እንደዚህ እየተሰቃየሁ ነው የምሰራው። ስለዚህ በእናታችሁ ውዶቼ፣ ማሮቼ፣ ፍቅሮቼ አበረታቱኝ እና ፕሊዝ ሰብስክራይብ አድርጉኝ እና ይሄን ይመስላል የዛሬው ውሎዬ። ስለነበረን ቆይታ በጣም እጅግ በጣም አመሰግናለሁ። በዚህ አጋጣሚ ደግሞ አንድ በጣም ወዳት በጣም ማከብራት እህቴ ያለች፣ ግን እሷ ስም እንድጠራ አትፈልግም፣ ስም አልጠራታም እና ከጎኔ የሆነች በውስጥ የምታግዘኝ አበረታች የምትለኝ ትችያለሽ የምትለኝ
በጣም ከፈጣሪ የተሰጠችኝ በጣም በጣም ወዳት እንቁ የሆነች አንድ እህት ያለች፣ እሷን ደግሞ በጣም አመሰግናለሁ። የመጀመሪያ ዩቱብ ራሱ ጠፍቶ ይሄንንም ራሱ እንዲከፍት ያገፋፋችኝ እሷ ናት። በጣም አመሰግናለሁ የኔ ውድ፣ ክበርልኝ እና ትልቅ ቦታ ደርሼ ዩቱቤ ደግሞ ሞኒ ሆኖ ተከፋይ ሆኜ እንደማኮራሽ ባለሙሉ ተስፋ ነኝ። አንቺም ደግሞ ከጎኔ ስላለሽ በጣም እኮራለሁ። በጣም መወድሽ፣ በጣም ማከብርሽ። እግዚአብሔር አምላክ ይሄንን ቅኑን ልብ ይሄንን በቃ ንጹህ ልብ ጨምሮ ይስጥሽ የኔ መልካም። ከክፉ ነገር ሁሉ እግዚአብሔር ጠብቆ ወደ ልጆችሽ፣ ወደ ባለቤትሽ፣ ወደ ቤተሰቦችሽ በሰላም ያቀላቅልሽ እና በጣም አመሰግናለሁ የኔ ውድ። ስለነበረን ቆይታ በጣም አመሰግናለሁ። ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ እና ዙዙ አበራ ነኝ ከሳውዲ አረቢያ።